ጋይስ እንደምንም ተደብቀን ማለት ነው አሁን ወደ ፖፑላር ኤሌክትሮኒክስ እየሄድን ያለ ነው። መኪና ውስጥ ነው ያለሁት። ኦኬ ፍሪጅ፣ ስቶቭ እና ቲቪ ሶስቱ ነገሮች ነው የምንገዛው። እዛ ወደ ውስጥ ስንገባም አሪፍ ያየኋቸው ነገሮች ካሉ አሁን ለምሳሌ የጁስ መስሪያ ምናምን ነገሮች እነሱን ይዘንለት እንመጣለን ማለት ነው። ናፒ ዛሬ ፍንድቅጥቅ ብላ እንድትውል ነው የምፈልገው። በጣም በቃ የሳምንት ሙሉ ስለ ቤቱ እያወራ ነበር። አዲሱ ቤቴ እኮ በሳዬ ፈርኒቸር እኮ እንደዚህ እኮ ምናምን እያለች ነበርና ዛሬ የደስታው ቀን ነው። የበለጠ ደስ እንዲለው ደግሞ ይህን ነገር እናደርገዋለን ማለት ነው። አሁን የት ነው ያለ ነው? ስሜ ኡራኤል ጋር ያለ ነው። አዎ በቃ ወደ ፒያሳ እየሄድን ነው። ወደ ፖፑላር 10 ደቂቃ ይሆናል። በቃ ጸዴ ናፒ የኔ አባት ዮሲ ሰላም በለኝ። እንደኛ ደግመ ለካሜራ ህግ ነው ይሄ የማይለወጥ። እሺ መጀመሪያ ፍሪጅ። ኦኬ ፍሪጅ አሁን የፈለኩት የናፒ ቁመቷን ለክቻታለሁ። ከዚሁ ይሄ አይበቃም፣ አይገባም። ይሄ አይበቃም። ይሄ ይሰፋል ወደ ጎን ማለት ነው። እኔ ትበቃለች ብዬ ጠረጠርኩት። እቺ ነው ቁመት እንዴት ለከት በእናትህ አፍንጫዬ ላይ ነው የምትደርሰው። እንትኑ የሱ ቁመቷ ማለት ይሄ ይረዝማል ከአፍንጫዬ። አውርደን ቼክ ማለት ነው። ቢቀ አረ ቀላል ነው። አይ ኢብሮ እሺ ፍሪጅ እቺን መርጠናል። ኤኒዌይስ ይሄ ጸዴ ነው። ማርያም ሰፊ ፍሪጅ ቢኖረው ይሄን ወስድለት ነበር። ይሄ ወይም ይሄ ወስድለት አይበቃው፣ ችግር የለም። እሺ ይሄኛው ነው አይደለም። ስቶቭ እንምረጥ ብዬ እኮ ነው። የትኛው ታማክረኛለህ? ሁለትና አራት ነው ያለው። አራት ይሻለኛል። የትኛው? አራት ኤሌክትሪክ። ይሄ አራት ነው። አራት ኤሌክትሪክ። የኛው የጋዝና እንትን ነው። ፖፑላር ሁለት ጋዝ ሁለት ኤሌክትሪክ። ባይዘው ናፒ እኮ ያደርግም ባይዘው ደስ ይበለው ብዬ ነው እንጂ ምንም አይችልም። በቃ ምግብ ምንም በቃ የትኛው ይሻላል? አንተ ምረጥልኝ። እሺ ናፒ አሁን ደግሞ ቲቪ ልንመርጥለት ነው። 65 ኢንች ቲቪ ከይሄኛው አሪፍ ነው። ጠረጴዛው ሰፊ ነው ባይዘው 65 ኢንች ነው። ቢዩቲፉል በቃ አቶ ናፒ ያብዳል ነው የምልህ። ዝግጁ አሁን ሌላ አሁን ልቀፍልህ ነው ጋይስ፣ መቀፈል ልጀምር ነው። እሺ ስቶቭ ሰጣችሁኛል፣ ፖፑላር ፍሪጅ ሰጣችሁኛል፣ ቲቪም ሰጣችሁኛል። አመሰግናለሁ ከልቤ ቴንክ ዩ ሶ ማች። ግን ደግሞ ድስት አሁን ናፒ አይሰራም። ምን ደስ ይበለው ይሙላለት ቤቱ። ምግብ ምንም አይችልም፣ እንቁላል ይችላል። ስለዚህ ግን ደስ እንዲለው የሆነ እንትን እናርግለት ብዬ ነው። ኦኬ ጁስ መፍጫ እንትን እናርግለት። ምን ታስባለህ? እሺ ኦኬ አነስ ያለ አሪፍ የሆነች እቺኛዋ ታምራለች ከቤቱ ጋር። አይ ቲንክ ነጭ ነው አይደለ? እንትኑ ኪችን ቫይቡ ወይስ ጥቁሩ እናርግለት? ግሬ። እሺ ግሬ። እቺኛውን ሰረት ይቻላል። እቺኛው እሺ ኦኬ። አሁን ጁስ መስራት ስለሚችል ናፒ በእናትህ ቶሎ በል፣ ቁርስ አልበላውም አይለኝም። ጁስ ስራ፣ ጁስ ፈጭቶ። አዎ በጊዜ ና። እሺ በቃ ድስት ምናምን ገዝቷል እንዴ? ድስት ነው የሚባለው? ድስት ምናምን አልገዛም። ብርጭቆ 6 ብርጭቆ 6 ሳህን የገዛው ለምን እንደሆነ አላውቅም። ለውበቱ ነው እንጂ። ናቢ መተላል ይላል። ያዘት ናቢ እየሮጠ ነው ወደዚህ። እዚህ ጋር ችግር የለም። እዚህ ጋር ቆይ መጣን ይዘነው መጣን። ቆይ እንዳታወርቀኝ እሺ፣ እንዳልወርቅሽ ገባኝ እኮ ገባኝ። ናቢ ተረጋጋ። ናቢ እቺ ብቻ ነው ትጀሌ የመጣሁት ሌላ የለም። እቺ ብቻ ነው የመጣሁት። ለምን ነው ሁሉ የምታቅፈኝ? እነሱ ዝም ብዬ ፕራንክ ላደረገ ብዬ ነው ያባት። ይቅርታ አድርግልኝ። አውቄ ነው በእናትህ ናቢ እናስገባቸው። አንዴ እናስገባቸው። ይሄ ለዚህ ነው አይደል? እንደዚህ ያውቁ እንዴት ነሽ ነበር? አዎ ቀረጻ ላይ ነው ወንድሜ። ትንሽ ገፋ አድርገህ
ፍራንክ ፍራንክ ወንድምሽ ታውቂው የለ የምን አባሽ ፍራንክ ምን ላርግሽ ነው ምን ላርግሽ ነው እንዴት ናችሁ ደህና ናችሁ አፉን ያዝ ወይ አቶ ጆሲ መጥቷል ጆሲ መጥቶ አዎ እሱም ትልቅ እንግዲህ ይኸው ና አለፍ በል ስሜ አንተ አለፍ ወደፊት ና አለፍ በል አንተ እዚህ ጋር ይኸው አሁን ናፒዬ በጣም ነው የምኮራብሽ። ከዜሮ ተነስተን እዚህ ደረጃ ደርሰናል። መጀመሪያ ከኔ ጋር ሲሰራ ናፒ ምን አልኩት? ብር አልከፍልህም አልኩት። አሁን አቅም ስለሌለኝ በነፃ ስራና የምትተማመንብኝ ከሆነ መጨረሻ ላይ ግን አሳይሃለሁ ብየዋለሁ። እና አሁን እዚህ ደረጃ ደርሰን ተማምኖብኝ አብረን ነው እስር ቤት የገባ ነው። ከፍታም ዝቅታም አብረን አይተናልና አሁን ደግሞ የራሱ ቤት እንደዚህ ያህል ብር እያወጣ እየከፈለ በወር ሳይህ በቃ አረ ብር አልናገርም። አያ መሸፈን ጀምሯል። ለራሴ ቤት ኪራዩ ያን ያህል ውድ ነው ማለት ነው። እና ከዛ ደረጃ ተነስተን አንተ የራስህ ቤት እኔ የራሴ ቤት ታስታውሳለህ። እኔ አሁን እህቴ ቤት የነበርኩት የራሴ ገራሚ ቤት ናፒ ደግሞ የራሱ ገራሚ ቤት ፈርኒቸር አለው ምናምን ቲቪ ሁሉም ነገር ተሟልቷል። እግዚአብሔር ብቻ አምጥቶታል በቀኝም በግራም ስለሚገባ ማለት ነው። ልብ ንጹህ ስለሆነ ናፒ ኢትዮጵያ ውስጥ አንደኛ ቪዲዮግራፈር ነው። ይሄ የማይካድ ነው አይደል? ኢቭን እየተጨቃጨቅን አሁን ትልቅ ኮንሰርት እንገባ የለ በመነጋገር አይደለም የምንግባባው፣ በሳይን ነው የምንግባባው። እንደዚህ ለዋለው ያዞረዋል፣ እንደዚህ ካልኩት ይሁን የሚያደርገው ነገር አለ እና በሳይን ላንጉጅ ማውራት ጀምረናል ነው የምላችሁ። ካሁን በኋላ በአይን እናወራለን ኤክስፒሪየንስ እየሆን ስንመጣ እና ቀጣይ አመት ደግሞ ቲክቶክ አዋርድ በእርግጠኝነት አንተ አንድ አዋርድ ታሸንፋለህ፣ እኔ 6ቱን በላዋለሁ። 7 አድርገን እውነት ብናገር ንገራችሁ ከዜሮ የተነሳ ነው የሚነሱ ያላጋጠመን ነገር የለም። መሰላቸትም አለ ሲሰላችን መበረታታት ነው። በቃ እሱ ሲሰለቸውን ያበረታታ እኔ ሲሰለቸኝ እሱ በቃ የሆነ እንቅልፍ የምናጣበትም ጊዜ አለና ያም ጊዜም አልፏል እና ገና አሁን 5 ሚሊዮን ነው 10 ሚሊዮን ነው እንገባለን። ነገሩ ነው የምንገባው። የቆሰቆሰው ነው አይደለም ናት የእውነት ሶሞች አመሰግናለሁ። ቀጣይ ወደ ማን እናስተላልፈው? ዓለም አቀፍ